ራሳችንን ለመቀየር እናነባለን፣ ስፖርት እንሰራለን፣ ስልጠናዎችን እንከታተላለን። ነገር ግን ለውጥ ማምጣት አስቸጋሪ የሚሆንበት ጊዜ አለ። ለዚህ ምክንያቱ ምንድን ነው? ዋነኛው ምክንያት አይደንቲፊኬሽን ነው። አይደንቲፊኬሽን ምንም እንኳን ስፖርት ብንሰራም ብናነብም ስልጠናዎች ብንወስድም አዳዲስ ሙከራዎች ብናደርግም ሁልጊዜም ባለንበት እንድንቆይ እንሆናለን፣ ወይም አሮጌው ማንነታችን ይጫነናል። ምክንያቱም ሁልጊዜም ራሳችን የምናየው በአሮጌው ማንነት ውስጥ ነው፣ በአሮጌው እኛ ውስጥ ነው የምናየው። ስለዚህ አዳዲስ አስተሳሰቦችን፣ አዳዲስ ተግባራትን፣ አዳዲስ እምነቶችን፣ ልምምዶችን ማምጣት የምንፈልገው አሮጌውን ይዘን ነው። አሮጌው ደግሞ የደነደነ ረጅም ጊዜ ከኛ ጋር የቆየ ስለሆነ የሚመጡትን አዳዲስ አስተሳሰቦች፣ አዳዲስ ልምምዶች ሁሉ ይውጥብናል። ስለዚህ የምናስበው፣ የምናምነው፣ ቋንቋችን፣ ንግግራችን፣ ለራሳችን ያለን እምነትና አጠቃላይ ልማዳችን አሮጌው ነው ማለት ነው። በዚህ አሮጌው ውስጥ አዲስ ነገር ለመጨመር በታገልን ቁጥር አሮጌው ይመልሰዋል። አሮጌው ማንነታችን ጭራሽ እየበረታ ይሄዳል። የምናስባቸው ሀሳቦች፣ ፍርሃት፣ ጥርጣሬ፣ ጭንቀት፣ ለራሳችን ያለን ግምት አጠቃላይ በዚህ አሮጌ ማንነት የታጠረ ስለሆነ አዳዲስ የሚመጡ አስተሳሰቦችን ወደ ውስጥ አስርጾ ለማስገባት በጣም አስቸጋሪ ይሆናል። ስለዚህ ተስፋ ቆርጠን እናቆማለን። ለምንድን ነው ይህ የሚሆነው? ትክክለኛውን የለውጥ ሂደት ስላልተከተልን ነው። ትክክለኛው የለውጥ ሂደት ምንድን ነው? ይህንን አሮጌ ማንነት ለመቀየር፣ አሮጌ ባህሪ ወይም ደግሞ አሮጌ ልምምድ ለመቀየር ከፈለግን መጀመሪያ ማድረግ ያለብን ምንድን ነው? ራሳችንን ፕሮጀክት ማድረግ አለብን። ፕሮጀክት ወዴት? ወደ አዲሱ ማንነታችን። ስለዚህ ትግላችን አሁን ከአሮጌው ማንነት ጋር ሳይሆን ትግላችን አሮጌውን መቀየር አይደለም። አሮጌውን ለመቀየር በታገልን ቁጥር አሮጌው እየጠነከረ ይሄዳል። አሮጌውን ለማስወገድ በታገልን ቁጥር አሮጌው እየጠነከረ ይሄዳል። ስለዚህ ማድረግ ያለብን ምንድነው? ራሳችንን ፕሮጀክት እናደርጋለን ወደ አዲሱ ማንነታችን። አዲሱ ማንነት ምን ይመስላል? that's what we see። አዲሱ ማንነት ምን ይመስላል? ስለዚህ የምናስበው በአዲሱ ማንነት ውስጥ ነው። ይህ አዲሱ ሰው፣ አዲሱ ማንነት አስተሳሰቡ ምን ይመስላል? እምነቱ ምን ይመስላል? ምን አይነት እምነቶች ያራምዳል? ምን አይነት ንግግሩ፣ ቋንቋ፣ ከአፉ የሚወጡ ቃላቶች ምን ይመስላሉ? ምን አይነት ሰልፍ ኢሜጅ አለው? ምን አይነት ሰልፍ ኢሜጅ አለው? ምን አይነት ሀቢቶች አሉት? ናው ከዚህኛው ጋር እንታገልም። ምክንያቱም አእምሯችን በተደጋጋሚ የምናስበውን ነገር የማብዛት፣ የማጠንከር፣ የመደጋገም ኃይል ስላለው ትግላችን ከዚህኛው ጋር ሳይሆን አሁን አዲስ ነው የምንሰራው ማለት ነው። ራሳችንን እንደ አዲስ ሰው አይተን ይህ አዲስ ማንነት እንዴት ያስባል፣ እንዴት ይናገራል፣ እንዴት ይራመዳል፣ እንዴት ራሱን ያያል፣ ምን አይነት አዳዲስ ሀቢቶች አሉት። አሁን አዲስ ተክል ነው የምንተክለው ማለት ነው። አዲስ ማንነት ነው የምናመጣው ማለት ነው። ስለዚህ ዴይሊ ላይፋችን የሚሆነው በአዲሱ ማንነት ውስጥ ነው። ዴይሊ ላይፋችን የሚሆነው በአዲሱ ማንነት ውስጥ ነው። ከአሮጌው ማንነት ጋር ያለንን ግንኙነት በመተው በአዲሱ ማንነት ውስጥ እንኖራለን። አእምሯችን ደጋግመን የሰጠነውን ነገር እንደ እውነታ ስለሚቀበል አሁን አዲሱን ማንነት እውነታ ያደርገዋል ማለት ነው። ስለዚህ አሮጌውን መቀየር፣ አሮጌውን ማሰብ፣ አሮጌውን መፍራት፣ በአሮጌው ውስጥ ሆኖ መናገር፣ በአሮጌው ውስጥ ሆኖ ማድረግ አሮጌውን ይዞ መቀጠል ነው። ምንም አይነት ስልጠና ብንወስድ እስቲል ራሳችንን የምናየው፣ ራሳችንን አይደንቲፋይ የምናደርገው በአሮጌው ውስጥ ነው። ስለዚህ ለውጥ አናመጣም። ነገር ግን ራሳችንን ወደ አዲሱ ማንነት ውስጥ ከከተትን፣ ራሳችንን በአዲሱ ማንነት ውስጥ የምናይ ከሆነ፣ የምንናገር ከሆነ፣ የምናደርግ ከሆነ፣ የምናምን ከሆነ፣ አዲሱ ማንነታችን እንዲያዳብር የምንፈልገውን አዳዲስ ልማዶች የምናዳብር ከሆነ አሁን ይህ የምንፈልገው
ለውጥ ይሆናል ማለት ነው። ስለዚህ በአሮጌው ማንነት ውስጥ ሳይሆን ለውጥ ማምጣት ያለብን በአዲሱ ማንነት ውስጥ ራሳችንን በማስገባት ራሳችንን ወደ አዲሱ ማንነት ፕሮጀክት በማድረግ አሁን አዳዲስ ልምምዶች እናደርጋለን። ያኔ የምንፈልገው ለውጥ ይመጣል። አመሰግናለሁ።